ሰላም እንዴት ናችሁ? ዜዶጂ ነኝ ከኢትዮጵያን ሰርቪስ ጋይድ ወይም ደግሞ የኢትዮጵያ አገልግሎት መመሪያ። ዛሬ ቆንጆና አስደሳች የሆነ ዜና ነው የመጣላችሁ። ድረገጻችን ኢትዮጵያን ሰርቪስ ጋይድ ወደ 80% የሚጠጋ ያሉን አገልግሎቶችን ወደ አማርኛ ተርጉመን እየጨረስን ነው። ዛሬ ምን እናደርጋለን? በአጭሩ ምን አገልግሎቶችን ማግኘት እንችላለን፣ እዚህ ላይ እንዴትና ለምን አይነት አገልግሎቶች መጠቀም እንደምንችል በአጭሩ አሳያችኋለሁ። በአሁኑ ዘመን መረጃን ማግኘት ሳይሆን ችግሩ የተደራጀና አጭር እና ውጤታማ ወይም ደግሞ እውነት የሆነ መረጃ ማግኘት ተፈታታኝ በሆነበት ጊዜ ላይ ነው ያለነው። ስለዚህ የኢትዮጵያን ሰርቪስ ጋይድ ዋና ዓላማ ማደራጀት ነው። መረጃዎቹን ማደራጀትና ቀላልና ተግባራዊ በሆነ መልኩ ከተጠቃሚው አኳያ ወይም ደግሞ ከተጠቃሚው ፐርስፔክቲቭ ማስቀመጥ ነው ማለት ነው። እንደምታውቁ ብዙ አገልግሎቶቻችን እንዳለ ድረገጽ አሏቸው፣ ግን ብዙ ጊዜ ለራሳቸውና ውስብስብ የሆኑ መረጃዎች ናቸው እዛ ላይ ያሉት። እዚህ ላይ ቀላልና ግልጽ የሆኑ መመሪያዎች ናቸው። እኔ እንደ ተጠቃሚ ብዙ ጊዜ የሚያጉላላኝን ነገር ነው እዚህ ጋር ያስቀመጥኩት። በግልጽ በሆነ መልኩ እንዴት ለሰው ማስቀመጥ እችላለሁ የሚለውን እንድረዳ ያደረገኝ ያ ነው ማለት ነው። ለምሳሌ እንበልና አንድ ሰው አንድ አገልግሎት ማግኘት ከፈለገ፣ ለምሳሌ ንግድ መጀመር ፈልጎ የንግድ ፍቃድ ማውጣት ከፈለገ ወደ ቢዝነስ እና ታክስ ላይ መጠን የመጀመሪያው ደረጃ አንድ ሰው ቢዝነስ መጀመር ከፈለገ የንግድ ስም ማውጣት ነው የሚያስፈልገው። ስለዚህ የንግድ ስም የሚለውን ስንጫን ደረጃ 1 እዚህ ጋር ግልጽ የሆነ መመሪያዎች አሉ። የት መሄድ አለብን? አንድ ሰው የመጀመሪያ ነገር ከቤቱ ሳይወጣ የት እንደመሄድ ማወቅ አለበት። ስለዚህ ይሄ ዋናው የድረገጹ መመሪያ አንድ ሰው ቤቱ ሆኖ የት መሄድ እንዳለበት ማወቅ፣ ወይም ደግሞ ከቤቱ ሳይወጣ ቤቱ ሆኖ መስራት የሚቻል ከሆነ ኦንላይን የሚል አለ። ኦንላይን በመግባት ለምሳሌ አገልግሎቱን እዛው ቤቱ ሆኖ መጨረስ የሚችልበት፣ የማይቻል ከሆነ ደግሞ የት መሄድ እንዳለበት ይመራዋል ማለት ነው። ከዛ ይህን ድረገጽ እዚህ ጋር መጫን ይቻላል። ከዛ ሂደቶቹን አንድ በአንድ መጀመሪያ ምን ማዘጋጀት አለበት፣ ከዛ ምን ማድረግ አለበት የሚለው እዚህ ጋር ተቀምጧል። ለምሳሌ የንግድ ስም የመጀመሪያው ነው። ንግድ ለመጀመር ምን ማድረግ አለበት? ወደ ፖርታሉ መግባት ይላል። ስለዚህ ፖርታሉን እንጫናለን። የገቢዎች ሚኒስቴር ፖርታል እንደዚህ ይመጣል። ብዙ ጊዜ የኢትዮጵያ ውስጥ ያሉ ፖርታሎች እንደዚህ ያስቸግራሉ። አድቫንስድ የሚለውን ተጭናችሁ ፕሮሲድ የሚለውን ትጫናላችሁ። ቀጥታ ወደ ፖርታሉ ይወስዳቸዋል ማለት ነው። ስለዚህ መጀመሪያው ስቴፕ ወደ ፖርታሉ መግባት ነው ማለት ነው። እንደዚህ ትንሽ ኢንተርኔት ፍጥነት የለውም፣ እየከፈተ ነው። ይሄ ኢንተርኔት ብቻ አይደለም ግን የድረገጹን ችግር ሊሆን ይችላል። በመቀጠል እንደ ምርጫው ቅደም ተከተል 3 አማራጮችን የንግድ ስሞችን ያቀርቡ። 3 አማራጭ ያስፈልጋል። ስም መምረጥ ማለት ነው፣ ለመስራት ያቀዳችሁትን ንግድ በተመለከተ ወይም ደግሞ ስራ በተመለከተ። ከዛም የሰዓት ማረጋገጫ ማጽደቅ፣ ክፍያ በቴሌብር መፈጸም እንዴት እንደምችሉ አንድ ባንድ ይመራችኋል። ከዛም የሚያስፈልጉ ሰነዶች አስቀድማችሁ ማዘጋጀት ያለባችሁ፣ ህጋዊ ብሔራዊ መታወቂያ፣ ማመልከቻ በኢንተርኔት የሚገባ ነው። ይሄ ውክልና፣ ምናልባት ለሌላ ሰው የምታወጪ ከሆነ ደግሞ የአገልግሎት ክፍያው ጭምር 100 ብር 200 ብር። እንደገና ደግሞ ለውጭ ሀገር ባለሀብቶች ደግሞ 50 አሜሪካን ዶላር። አገልግሎቱ የጊዜ ቆይታ በስንት ደቂቃ ውስጥ የዚህ አገልግሎት ወይም ደግሞ የንግድ ስሙ በስንት ጊዜ ውስጥ ያልቃል የሚለው ከ15 እስከ 30 ደቂቃ ውስጥ የሚያልቅ ነው። ለቀላል አሰራር ምን ማድረግ አለባችሁ የሚለውን እዚህ ጋር ደግሞ ቲፕስ እና ትሪኮችን አስቀምጠናል። በአካል ለመጓዝ ለምትፈልጉ ደግሞ እዚህ ጋር ማፕ አለ። ከዛ በኋላ እዛ ከሄዳችሁ በኋላ ያጋጠማችሁን እዚችኛዋን ንግድ ስም ማውጣትን በተመለከተ ፖርታሉ ላይ ያጋጠማችሁትን ሬት እዚህ ጋር ማድረግ ትችላላችሁ። እዚህ ጋርም ሬቲንግ አለ ማለት ነው። ስለዚህ ባጭሩ እንደዚህ አጠር ያለች ምጥን ያለ መረጃ በሁሉም ዘርፎች በሁሉም አገልግሎቶች የሎ ካርድን ጨምሮ ፓስፖርትን ጨምሮ ማንኛውን ውስብስብ የሚሆንባቸውን አገልግሎቶች ባጭሩ በዚህ መልኩ ነው ማለት ነው እያስቀመጥን የምንገኘው። በተጨማሪም ይሄ ድረገጽ ለየት የሚያደርገው እንደምትመለከቱት እነዚህን አገልግሎቶች ብቻ አይደለም የያዘው፣ ሳምንታዊ አዲስ ነገር የሚል አለ። እሱ በቅርቡ በእንግሊዝኛ በአማርኛ እንጀምራለን። ግን ሳምንታዊ አዲስ ነገር ምንድን ነው? ቁም ነገር ዋናው ነገር አገልግሎቶች በየጊዜው ይቀያየራሉ። የመንግስት የተለያዩ አገልግሎቶች ማለት ነው። እና በየሳምንቱ የሚደረጉ ለውጦችን እዚህ ጋር አፕዴት እናገኛለን ማለት ነው። ለምሳሌ ሳምንታዊ አዲስ ነገር የሚለውን ከተጫንን ቀጥታ ወደ ብሎጉ ይወስድናል፣ ወደ ብሎጋችን ማለት ነው። ለምሳሌ እዚህ ጋር ተመልከቱ። አሁን እስካሁን 3 ሳምንት ነው ገና ድረገጽ ከተከፈተ። በየሳምንቱ የወጡትን አዳዲስ ነገሮች እዚህ ጋር እናገኛለን። ለምሳሌ ስለ ዲጂታል 2030 እዚህ ጋር አለ። ስለ ፋይዳ 40 ሚሊዮን መድረሱና አሁን ምን ማድረግ እንዳለብን አገልግሎቶችን ለማግኘት የሚለውን እዚህ ጋር እናገኛለን። ለምሳሌ ስለ ፋይዳ 4 ሚሊዮን ደርሰዋል። ከዛ እዚህ ጋር አናሊሲስ አለ፣ ባክግራውንድ አለ። ግን ዋናው ነገር እኛ ለህብረተሰቡ ጠቃሚ በሚሆን መልኩ እንዲቀርብ ስለምንፈልግ ምን የሚል እዚህ ጋር አለ፣ ዋት ቱ ኤክስፔክት የሚላለ ዋት ፒፕል ሹድ ዱ ማለት ምን ማድረግ ይኖርባቸዋል
የሚቀጥለው ሰው ምን ማድረግ አለበት? ይሄ እንግዲህ 40 ሚሊዮን ደርሷል የሰዎች መዝጋቢ ቁጥር። ቀጥሎ ማንኛውም አገልግሎት ፋይዳ ሊሆን ነው ማለት ነው። ስለዚህ ቀጥታ ሰው ማድረግ ያለበት እዚህ ጋር ይቀመጣል ማለት ነው ባጭሩ። ስለዚህ ይሄን ይመስላል ድረገጻችን። ተጠቀሙት። በጣም ዘመናዊ በሆነ መልኩ የተዘጋጀ ነው። እንደገናም ደግሞ በየጊዜው አፕዴት እያደረግን የምንሄድ ይሆናል ማለት ነው።